ምንም አይነት ኤክስፒሪየንስ ሳይኖራችሁ፣ ፋንሲ ፖርትፎሊዮ ሳይኖራችሁ ወይም ደግሞ ክላይንት ቴስቲሞኒያል እንኳን ሳይኖራችሁ እንዴት በቀላሉ የፍሪላንሲንግ ስራዎችን ወይም ደግሞ ኦንላይን ስራዎችን መጀመር ትችላላችሁ? በዚህ ቪዲዮ ከዜሮ ተነስታችሁ ምንም አይነት ኤክስፒሪየንስ ሳይኖራችሁ እንዴት የፍሪላንሲንግ ስራዎችን መጀመር እንደምትችሉ በአራት ፌዝ ከፋፍለን እናያለን። የመጀመሪያ ክላይንታችሁን ወይም የመጀመሪያ ስራችሁን ለማግኘት የተቸገራችሁ ፍሪላንሰሮች ወይም ደግሞ ኦንላይን ስራ መጀመር ፈልጋችሁ ነገር ግን ከየት መጀመር እንዳለባችሁ የተቸገራችሁ ፍሪላንሰሮች ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉት። እኔ ከአንድ ዓመት በፊት ምንም አይነት ኤክስፒሪየንስ አልነበረኝም። ኢቨን ኢፍ ፖርትፎሊዮ እንኳን አልነበረኝም። ከሁለት ወር በኋላ ግን የመጀመሪያ ስራዬን አፕወርክ ላይ አግኝቻለሁ። ከዛም የተለያዩ ስራዎችን ሪሞትሊ የተለያየ ማርኬት ፕሌስ ላይ ሰርቻለሁ። ያን ስራ እድለኛ ስለነበርኩ አይደለም ያገኘሁት፣ ነገር ግን ኢፌክቲቭ የሆነ ፕሮሰስ ስለተከተልኩ እንጂ። እናም ዛሬ ያን ኢፌክቲቭ ፕሮሰስ ስቴፕ ባይ ስቴፕ አሳያችኋለሁ። የመጀመሪያው ፌዝ ኢንተረስትድ እና ስኪል የሆናችሁበትን ኒች መምረጥ ነው። ይሄኛው ስቴጅ ምን መስራት እንደሚያስደስታችሁ እና የትኛው ኒች ላይ መስራት እንዳለባችሁ የምትወስኑበት ስቴጅ ነው። በመጀመሪያ ኒች ስንል ምን ማለታችን ነው? ኒች ማለት አንድ ግለሰብ ስፔሻላይዝ ያደረገበት ስኪል ወይም ክህሎት ማለት ነው። እናንተ በየቀኑ እንደ ኖርማል የምትሰሩት ስራ ሌላ ሴክተር ላይ እየተከፈላችሁ የምትሰሩት ስራ ሊሆን ይችላል። በዚህ ስቴጅ ይህን ክህሎት ወይም ኒች እንዴት አይደንቲፋይ እንደምታደርጉ እናያለን። ለምሳሌ ታስኮችን፣ ኖቶችን ወይም ደግሞ ዴይሊ ሩቲኖችን ኦርጋናይዝ የማድረግ ክህሎት ካላችሁ ሞስት ፕሮባብሊ ቨርቹዋል አሲስታንት ኢዝ ዘ ቤስት ማች። ወይም ደግሞ ረጃጅም ጽሁፎችን ለተለያየ ፐርፐዝ የመጻጻፍ ክህሎት ካላችሁ የተለያዩ ማርኬት ፕሌስ ላይ እንደ ኮፒራይተር ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ ጊዜያችሁን የማይሆን ቦታ ላይ ቴክስት በመጻፍ ከምታጠፉ አስ ኤ ኮፒራይተር ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ወይም ደግሞ የራሳችሁን ቪዲዮ ሶሻል ሚዲያ ላይ ራሳችሁ ከሆነ ኤዲት የምታደርጉት፣ ስለዚህ አስ ኤ ቪዲዮ ኤዲተር ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። በተጨማሪም የተለያዩ ኒቾች እንደ ሶሻል ሚዲያ ማርኬቲንግ፣ ኮንቴንት ክሪኤሽን ኤንድ ግራፊክስ ዲዛይን ወይም ደግሞ ሌሎችንም ኒች አናላይዝ በማድረግ ለእናንተ የሚስማማው ኒች መምረጥና የመረጣችሁት ኒች ላይ ራሳችሁን ብቁ ማድረግ ትችላላችሁ ማለት ነው። በዚህ ስቴጅ በቀላሉ ምን ላይ መስራት እንዳለባችሁና የትኛው ኒች ከእናንተ ጋር ማች እንደሚያደርግ ሰጀስት የሚያደርጋችሁን ምርጡን ቱል ሪኮመንድ አደርጋችኋለሁ። ይህም ቱል 60 ፐርሰናሊቲስ ይባላል። ስለዚህ የ60 ፐርሰናሊቲስ ዌብሳይት ላይ ስትገቡ የተለያዩ ኮስሽነሪዎች አሉ። እናንተ ከምትመልሱት መልስ በመነሳት የእናንተን ስትሬንግዝ፣ ዊክነስ እና ኒች ወይም ደግሞ ወርክ ኢንቫይሮንመንት ሰጀስት ያደርጋችኋል ማለት ነው። የ60 ፐርሰናሊቲስ ዌብሳይት ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ፣ ገብታችሁ መጠቀም ትችላላችሁ። ፌዝ 2 ቢልድ ፕሩፍ ኦፍ ወርክ ዊዛውት ኤኒ ክላይንት። በዚህኛው ስቴጅ ደግሞ ለመረጣችሁት ኒች ፕሩፍ ኦፍ ወርክ ቢልድ የምታደርጉበት ስቴጅ ነው። ፕሩፍ ኦፍ ወርክ ስንል በመረጥነው ኒች ላይ ከዚህ በፊት የሰራናቸውን ስራዎች ኦርጋናይዝ አድርገን የምናሳይበት ወይ ነው። ስለዚህ ምንም አይነት ኤክስፒሪየንስ ባይኖርን እንኳን ከዚህ በፊት እንደሰራን አድርገን ማንኛውንም ፕሩፍ ኦፍ ወርክ ማቅረብ እንችላለን ማለት ነው። ለምሳሌ ግራፊክስ ዲዛይን ላይ ለመስራት ያሰባችሁ የተለያዩ ሳምፕል ወርኮችን ከተለያዩ ዌብሳይቶች ልክ እንደ ቢሃንስ፣ ፒንተረስት ወይም ደግሞ የተለያዩ ኤአይ ቱሎችን በመጠቀም ለማንኛውም ሎካል ካምፓኒ እንደሰራችሁ አድርጋችሁ ማቅረብ ትችላላችሁ ማለት ነው። እንዲሁም ሶሻል ሚዲያ ማርኬቲንግ እና ኮንቴንት ክሪኤሽን ላይ ለመስራት ያሰባችሁ ፍሪላንሰሮች የራሳችሁን ሶሻል ሚዲያ አካውንት ክሬት በማድረግ የተለያዩ ኮንቴንቶችን ክሬት፣ ፖስት ኤንድ ትራክ በማድረግ ሶሻል ሚዲያ ፕሩፍ ማቅረብ ትችላላችሁ ማለት ነው። ስለዚህ እነዚህንና ሌሎች ቴክኒኮችን በመጠቀም በመረጣችሁት ኒች ምንም አይነት ኤክስፒሪየንስ ሳይኖራችሁ ፕሩፍ ኦፍ ወርክ ማቅረብ ትችላላችሁ ማለት ነው። ይህኛው ስቴጅ ብዙ ፍሪላንሰሮች ስኪፕ የሚያደርጉት ሲሆን ነገር ግን ፕሩፍ ኦፍ ወርክ የመጀመሪያ ስራችሁ እንድታገኙ የሚያግዛችሁ ዋናው ቁልፍ ነው። ፌዝ 3 ደርሰናል which is the cold outreach framework። በዚህ ስቴጅ በመጀመሪያ ታርጌት ያደረግነውን ኢንዲቪጁዋል ክላይንት ኦር ኦርጋናይዜሽን እንለያለን። ከዛም ፕሮፌሽናል በሆነ ወይ ለክላይንታችን አውትሪች ሜሴጅ እንልካለን። የምንልከው ሜሴጅ ራንደም ኮፒ ፔስት ሜሴጅ መሆን የለበትም። ኢንስቴድ የክላይንቱን ቢዝነስ ዊክነስ ወይም ጋፕ አይደንቲፋይ የሚያደርግና ሎው ሪስክ የሆኑ ሶሉሽኖችን ኦፈር የሚያደርግ መሆን አለበት። ይህም ደግሞ የክላይንቱን ቢዝነስ ምን ያክል አቴንሽን እንደሰጠነው ስለሚያሳይ ሰክሰስ ሬቱ ከፍተኛ ነው። ለምሳሌ በቀን ውስጥ
ከ5 እስከ 10 አውትሪች ሜሴጅ ብንልክ 20% ሪፕላይ ሬት እንኳን ቢኖረው በነጋታው ከክላይንታችን ጋር ሪል የሆነ ኮንቨርሴሽን ክሬት ማድረግ እንችላለን ማለት ነው። አራተኛው ፌዝ ላይ ደርሰናል which is turn one client into 5። አራተኛው ስቴጅ የመጀመሪያ ክላይንታችሁን በመጠቀም ሌሎች ስራዎችን የምታገኙበት ፌዝ ነው። የመጀመሪያ ክላይንታችሁን ገንዘብ ጀነሬት ለማድረግ ብቻ ተጠቀሙበት። ይልቁንስ ሪፈራል ስትራቴጂ በመጠቀም ሌሎች ስራዎችን ለማግኘት ተጠቀሙበት። ለምሳሌ የመጀመሪያ ስራችሁን ከተሰጣችሁ የቀን ገደብ ቀድማችሁ አስረክቡ። ከተጠየቃችሁት ስራ ውጭ ተጨማሪ ቦነስ አድ አድርጉ እና ክላይንታችሁን በስራችሁ በማስደሰት የእናንተን ስራ የሚፈልግ ሌላ ክላይንት ሪፈር እንዲያደርጋችሁ ፕሮፌሽናል በሆነ ወይ መጠየቅ። ይህም ክላይንት ሪፈራል ስትራቴጂ የመጀመሪያ ስራችሁን ካገኛችሁ በኋላ የተለያዩ ስራዎችን በቀላሉ የምታገኙበት ምርጡ ስትራቴጂ ነው። እስካሁን ያየናቸውን ስቴፖች ሪቫይዝ እናደርጋቸው። የመጀመሪያው ፌዝ ስኪልድ እና ኢንተረስትድ የሆንበትን ኒች እንመርጣለን። ሁለተኛው ፌዝ ምንም ኤክስፔሪየንስ ሳይኖረን እንደ ኤክስፔሪየንስ የሚያገለግለንን ፕሩፍ ኦፍ ወርክ እናዘጋጃለን። ሶስተኛው ፌዝ ስራ ጀነሬት ማድረግ የሚችል ስፔሲፊክ የሆነ ሜሴጅ ለክላይንት እንልካለን። አራተኛው ፌዝ የመጀመሪያ ስራችን ላይ ኦቨር ፐርፎርም በማድረግ ሌሎች ስራዎችን በክላይንት ሪፈራል ስትራቴጂ ማግኘት። ከዚህ በኋላ የፍሪላንሲንግ ስራ ላይ ኤክስፔሪየንስ ሳይኖራችሁ እነዚህን 4 ኢፌክቲቭ ሲስተም ወይም ፕሮሰስ በመጠቀም በቀላሉ የመጀመሪያ ስራችሁን ማግኘት ትችላላችሁ ማለት ነው። እንደነዚህ አይነት ጠቃሚ መረጃዎችን ለማግኘት ይህን ቻናል ሰብስክራይብ ያድርጉ።